የሩሲያና የዩክሬንን ጦርነት በመልካም አጋጣሚነት በመጠቀም ጣልቃ ገብተው ለዩክሬን የተለያዩ የጦር መሳሪያዎችን አቅርበው በመደራደር የዩክሬንን ማዕድን እየተጠቀሙ የሚገኙት የአሜሪካው ፕሬዝዳንት አሁን ደግሞ ፊታቸውን ወደ አፍሪካዊቱ ሀገር ዛምቢያ አዙሯል። ትራምፕ ዛምቢያ ለአሜሪካ የንግድ ተቋማት በማዕድን ሀብቷ ላይ ልዩ የቅድመ ተጠቃሚነት መብት ካልሰጠች ለሀገሪቱ የኤችአይቪ ድጋፍ መከላከል የሚውልን ገንዘብ በከፍተኛ ደረጃ እቀንሳለሁ ሲሉም ተሰምቷል። ዛምቢያ ለአሜሪካ ኩባንያዎች የማዕድን የማውጣትን መብት ቅድሚያ እንድትሰጥም አስጠንቅቀው አጥብቀውም ጠይቀዋል። ዛምቢያ ታዲያ ይህንን እርምጃ ተግባራዊ ከሆነ በአሜሪካ ድጋፍ ሕክምና የሚያገኙ 1.3 ሚሊዮን ዛምቢያውያን የጤና ሕክምናም ሊቋረጥባቸው እንደሚችል ስጋትም የጣለ ሲሆን ታዲያ ዛምቢያ ይህንን ጥያቄ ደግሞ እስከዛሬ ሐሙስ ድረስ ወይ መቀበል ወይ ውድቅ ማድረግ እንዳለባትም እየተጠበቀ ይገኛል። ታዲያ ሀገሪቱ ይህንን ጥያቄ ትቀበል ወይ ውድቅ ታድርገው? የእናንተን ሐሳብ አስተያየት አስቀምጡልኝ።